እንግዲህ ያስበው አንዴ ጠላቶቼ ናቸው ብሎ የሚፈርጃቸው ኃይሎች ምንም አይነት አቅም የሌላቸው 4 ኪሎ ባዶ ቢሆን እንኳን መተው መያዝ ማይችሉ ደካማ ዘራፊዎች ናቸው ይላል። አዎ በዚሁ ልሳኑ ደግሞ ከ600,000 እስከ 1 ሚሊዮን የሚደርስ ወጣት በጦርነቱ እንዳለቀ ይነግረናል። እና ደግሞ ይህ ጦርነት ከቀጠለ የጎረቤት ሀገራት ካርታ ሊጠፋ፣ የቀጠናው ጂኦግራፊ ሊቀየር ይችላል ብሎ በአደባባይ ያውጃል። እውነት ነው። በጣም የሚጋጭ ሐሳብ ነው። አዎ ለዛ እኮ ነው አድማጮቻችን ይህንን ሲሰሙ ምን ያስባሉ? አቅም የሌለው ዘራፊ እንዴት የሀገር መከላከያ ሊያለጥጥ እና የ1 ሚሊዮን ዜጎችን ሕይወት ሊያስከፍል ይችላል? ማለት ይህ እኮ ፍጹም የሚጣረስ ሐሳብ ነው። የዛሬው ጥልቅ ዳሰሳችን የሚጀምረውም ከዚህ ከባድ ተቃርኖ ነው። ልክ ነሽ። ይህን ቆቆል የኢትዮጵያን የፖለቲካና የጸጥታ ቀውስ ምን ያህል ውስብስብ እንደሆነ ፍንቶ አድርጎ የሚያሳይ ነው። ምን መሰለሽ፣ አብዛኛውን ጊዜ የመንግስታት ኦፊሻል መግለጫዎች እና መሬት ላይ ያለው እውነተኛ ሀቅ ክፉኛ ሲላተሙ እናያለን። የዛሬው ትኩረታችንም ይኸው ነው። በአንድ በኩል የኢትዮጵያ አምባሳደር የሰጡት እጅግ ሰፊና ዝርዝር ጉዳዮችን የዳሰሰ የቪዲዮ ቃለ ምልልስ አለን። በሌላ በኩል ደግሞ ይህንን የአምባሳደሩን ኦፊሻል ትርክት ነጥብ በነጥብ የሚሞግትና የተለየ እይታ የሚሰጥ ጥልቅ የተቃራኒ ትንታኔ ሰነድ ጠረጴዛችን ላይ ይገኛል። አዎ የዚህ ዳሰሳ ጥልቁም እነዚህን ሁለት ተቃራኒ እይታዎች ጎን ለጎን ማስቀመጥና በጥልቀት መመርመር ነው። ግን ወደ ጉዳዩ ከመግባታችን በፊት ለአድማጮቻችን አንድ ግልጽ ማድረግ የምንፈልገው ነገር አለ። አዎ እሱ በጣም አስፈላጊ ነው። ልክ ነህ። ይህ ርዕስ እጅግ ስሜት የሚነካና በብዙ ውጥረቶች የተሞላ መሆኑን በሚገባ እንረዳለን። የእኛ ስራ እዚህ ላይ የአምባሳደሩን ትርክት መደገፍ ወይም ደግሞ የተቃራኒ ትንታኔውን አቋም ማንጸባረቅ አይደለም። ዝግጅታችን የማንንም ወገን ፖለቲካዊ አቋም አይደግፍም። በትክክል በፍጹም። እኛ የምናደርገው እነዚህን ሁለት ምንጮች በመጠቀም በመንግስት ኦፊሻላዊ ትርክት እና ከስር ባለው የፖለቲካ ተለዋዋጭነት መካከል ያለውን ሰፊ ክፍተት በገለልተኝነት መመርመር ብቻ ነው። የዚህ አይነቱ ምርመራ ጠቀሜታው ነገሮች እንዴትና ለምን እንደሚከሰቱ የሰፋ ግንዛቤ እንድንይዝ መረዳቱ ላይ ነው። አንድ ክስተት ተፈጠረ ከሚለው ዜና ባሻገር ከዜናው ባሻገር ያ ክስተት ለምን ከፈጠረ፣ መዘዙስ ምንድን ነው የሚለውን መመርመር ግድ ይለናል። እንግዲያውስ ነገሩን ደረጃ በደረጃ እንፍተው። አንጻራዊ ሰላም አምጥተው ከነበረው የፕሪቶሪያ ስምምነቱ መፍረስ ብንጀምርስ? ጥሩ መነሻ ነው። አምባሳደሩ በቃለ ምልልሳቸው ላይ ህወሓትን በግልጽ ውል አፍራሽ አድርጎ ነው የሚከሱት። ስምምነቱን የጣሰው ህወሓት ነው ይላሉ። ምክንያታቸው ደግሞ ህወሓት ከባድ መሳሪያዎችን ለምሳሌ ዙ-23 እና ታንኮችን ደብቋል። አልሰጠም ነው የሚሉት። ልክ ነህ። ለጥቅጥ ማስፈጣት ሂደቱ ሆን ብሎ የተበላሹና ከጥቅም ውጭ የሆኑ መሳሪያዎችን ብቻ ነው ያስረከበው የሚል ነው። ይህንን ድርጊት አምባሳደሩ እንደ አንድ ዮሽ ክህደት ይገልጹታል። ማለት እውነቱን ለመናገር ልክ ሁለት ሰዎች ውል ተፈራርመው አንደኛው ወገን የውሉን ሰነድ ደብቆ ሌላኛውን ወገን ውል አፍራሽ ነው ብሎ የሚከሰው አይነት እኮ ነው። ግን እውነታው ይህ ብቻ ነው ወይ? ላዩን ሲታይ ያንን ይመስላል። ነገር ግን የተቃራኒ ትንታኔ ሰነዱ ይህንን የአንድ ወገን ክህደት የሚለውን ትርክት በጽኑ ይሞግተዋል። እንዴት ነው የሚሞግተው? ሰነዱ የሚያነሳው ትልቁ ጥያቄ የሎጂስቲክስና የመተማመን ጉዳይ ነው። በመጀመሪያ ደረጃ አምባሳደሩ ራሳቸው በቃለ ምልልሳቸው ውስጥ አንድ ትልቅ እውነታ አምልጧቸዋል። አለመተማመኑ ወዲያው ነው የተፈጠረው ብሎ በገዛ አንደበታቸው አምነዋል። አቤት! ወዲያው ነው የተፈጠረው? አዎ፣ ስምምነቱ እንደተፈረመ በሁለቱም በኩል እምነት አልነበረም ነው ያሉት። ታዲያ እምነት በሌለበት የሰላም ሂደት ውስጥ አንደኛው ወገን ብቻውን ሙሉ ትጥቁን ይፈታል ብሎ መጠበቅ ምን ያህል ተጨባጭ ነው? ቆይ ማለት ሁለቱም ወገኖች ስምምነቱን የፈረሙት ጊዜ ለመግዛት እንጂ ከልብ ሰላም ፈልገው አልነበረም እያልከኝ ነው? የትንታኔ ሰነዱ የሚያሳየው ያንን ነው። ይበልጥ ደግሞ ሰነዱ የሚያነሳው ሌላ ወሳኝ ነጥብ አለ። የኢትዮጵያ መንግስት ራሱ በስምምነቱ መሰረት መያዝ የነበረበትን ቦታዎች አለመያዙን አምባሳደሩ ገልጸዋል። ለምን አልያዙም ታዲያ? ለዚህም የሰጡት ምክንያት የሰራዊቱን ሞራል ለመጠበቅ ሲባል ነው የሚል ነበር። ይህ ሐረግ በጣም ብዙ ነገር ነው የሚነግረን። ቆይ የሰራዊትን ሞራል መጠበቅ ስንል ምን ማለት ነው? ወደ አንድ ቦታ መግባት እንዴት ነው የሰራዊትን ሞራል የሚነካው? ይሄ እኮ ነው ዋናው ቁልፍ ነጥብ። ምን መሰለሽ፣ አንድ ሰራዊት በውል የተሰጠውን ቦታ እንዳይቆጣጠር የሚደረገው ሰራዊቱ እጅግ ዝሎ ደክሞ እና ተጨማሪ ዘመቻ ለማድረግ ፍላጎት ሳያጣ ሲቀር። ገብቶኛል። ይህ ማለት የመንግስት ሰራዊትም ቢሆን የተራዘመውን ጦርነት የመቀጠል አቅሙም ሆነ ሞራሉም ተዳክሞ ነበር ማለት ነው። ስለዚህ ውድቀቱ የህወሓት ማጨበር ብቻ ሳይሆን የጋራ ድክመት ጭምር ነው። በትክክል ሁለቱም ወገኖች በሙሉ ልብ ያልገቡበት፣ አቅማቸው እየተዳከመበት እና የጋራ መተማመን ፈጽሞ የሌለበት እጅግ ደካማ የሰላም ሂደት ውጤት መሆኑን ነው የሚያሳየው። እንግዲህ ይህ በሀገር ውስጥ የሰላም ሂደት ሲደናቀፍ ተፋላሚዎቹ ወደ ቀጠናዊ አጋርነት ማማታራቸው አይቀሬ ነበር አይደል? ይህም ወደ አዲሱ ጽምዶ ወደ ተባለው ጥምረት ያመጣናል። አዎ ጽምዶ ማለት እንግዲህ የህወሓት እና የኤርትራ መንግስት ወታደራዊ እና ፖለቲካዊ ጥምረት ነው። አምባሳደሩ ይህንን ጥምረት መንግስትን ለመጣል የታቀደ በውጭ ኃይሎች የሚመራ ትልቅ ሴራና ክህደት አድርገው ነው የሚያቀርቡት። እዚህ ላይ በጣም የሚሰበው ጉዳይ ምንድን ነው? ጥቂት ወደ ኋላ መለስ ብለን ማሰብ አለብን። ህወሓትና የኤርትራ መንግስት እኮ በታሪክ እጅግ ደም ተፈላሚ እና መራራ ጠላቶች ናቸው። አዎ ለዓመታት የተዋጉ ናቸው። ታዲያ እነዚህ ታሪካዊ ጠላቶች እንዴት ድንገት ወዳጅ ሆኑ? አምባሳደሩ ይህንን እንደ አንድ እየተናቀደ የውጭ ሀገራት ሴራ አድርገው ቢያቀርቡትም የትንታኔ ሰነዱ ግን ይህንን አመለካከት ሙሉ በሙሉ ውድቅ ያደርገዋል።
እንዴት? የውጭ ሀገራት ጣልቃ ገብነት የለበትም ነው የሚለው። የትንታኔ ሰነዱ የሚያብራራው የዚህን ጥምረት እውነተኛ መነሻ ነው። የጥምረቱ የተፈጠረው በውጭ ሴራ ሳይሆን የኢትዮጵያ መንግስት ከፕሪቶሪያው ስምምነት በኋላ ሁሉን አሳታፊ የሆነ ፖለቲካዊ መፍትሄ ማምጣት ባለመቻሉ ነው። በዚህ የተነሳ በተፈጠረ የፖለቲካ ባዶነት ወይም ፖለቲካል ቫኪዩም የመጣ ነው ይላል። የፖለቲካ ባዶነት ሲል ማዕከላዊው መንግስት ኃላፊነቱን መውጣት ሲያቅተው ማለት ነው። በትክክል ማዕከላዊው መንግስት አስተማማኝ ሰላምና የፖለቲካ እልባት ማምጣት ሲያቅተው በክልሉ ያሉ ኃይሎች ከፍተኛ የሆነ የህልውና ስጋት ውስጥ ይወድቃሉ። በፖለቲካ ሳይንስ ውስጥ አንድ የታወቀ እውነታ አለ። የህልውና ስጋት ታሪካዊ ጠላታን ያሸንፋል። የጋራ ጠላት ሲመጣ ልክ ነሽ። ልክ ሁለት የሚሰምጡ ሰዎች ለመትረፍ ሲሉ አንዱ የሌላኛውን እጅ እንደሚይዘው ማለት ነው። ስለዚህ ጽምዶ የሀገር ውስጥ ፖለቲካዊ መፍትሄ ማጣትና የተስፋ መቆረጥ ነጸብራቅ እንጂ የውጭ ኃይሎች በረቀቀ መንገድ የተነሰሱት ሴራ አይደለም ይላል። ነገሩ የበልጥ የሚገርመው እዚህ ላይ ነው። ግን እኮ አምባሳደሩ ለዚህ ሁሉ ጦርነትና አዲስ ጥምረት የገንዘብ ምንጭ እና መሪ አድርገው ጣታቸውን የሚቀስሩት ወደ አንድ የተወሰነ ሀገር ነው። ወደ ግብጽ። ልክ ነህ፣ ግብጽ ነች። አምባሳደሩ ግብጽን መክሰሳቸው እንዲሁ ከመሬት ተነስቶ አይደለም። ለምሳሌ በፕሬዝደንት ሞርሲ ጊዜ በግብጽ ፖለቲከኞች የተደረገውን እና በቀጥታ ስርጭት የተላለፈውን ኢትዮጵያን የማተራመስ ማስፈራሪያ ያነሱ አስታውሳለሁ። እንዲሁም አሁን ካለው የተላለኩ ህዳሴ ግድብ ውጥረት ጋር አያይዘው ነው የሚያቀርቡት። እውነታውን እንነጋገር ከተባለ ግብጽ ኢትዮጵያ እንድትዳከም የመፈለግ ታሪካዊም ሆና ወቅታዊ ምክንያት አላት። ታዲያ አምባሳደሩ ለምን አይታመኑ? ማለት ለምን ውድቅ ይደረጋል? ይህንን ከሰፊው ምስል ጋር ስናገናኘው ነው ነገሩ ግልጽ የሚሆነው። ፍላጎት ወይም ሞቲቭ መኖር ማለት እኮ ማስረጃ መኖር ማለት አይደለም። እውነት ነው። የትንታኔ ሰነዱ ይህንን የግብጽን ስም ደጋግሞ ማንሳት የራስን የውስጥ ችግር ወደ ውጭ አካል የማዞር ስልት ወይም ስልታዊ ማዘናጊያ ብሎ ነው የሚጠራው። ስልታዊ ማዘናጊያ ማለት የህዝብን ትኩረት ከዋናው ችግር ላይ ለማንሳት በቤቱ ውስጥ ላለው የውሃ ቧንቧ መፈንዳት ርቆ የሚገኘውን ጎረቤትን መክሰስ ማለት ነው። በጣም አሪፍ ምሳሌ ነው። ልክ እንደዛ ነው። አምባሳደሩ ይህንን ከባድ ክስ ሲያቀርቡ እኮ አንድም የተረጋገጠ የፋይናንስ የዝውውር ሰነድ፣ የባንክ መረጃ ወይም የሳተላይት ማስረጃ አላቀረቡም። የተጠቀሙት ከዓመታት በፊት የተነገሩ የፖለቲካ ዲስኮርሶችን ብቻ ነው። ታዲያ መንግስት ለምን ይህንን ያደርጋል? የትንታኔ ሰነዱ እንደሚለው የመንግስት ዓላማ የችግሩን መንስኤ ወደ ውጭ በማላከክ በሀገር ውስጥ ያሉትን ትልቅ የብሔር ልዩነቶች፣ የፖለቲካ ውድቀቶችና የህዝብ ብሶቶችን ላለማየት መሞከር ነው። ይህ እኮ በጣም አደገኛ አካሄድ ነው። ይህንን ስሰማ አንድ ነገር ወደ አእምሮ የመጣ ብዙ ጊዜ ሰዎች የራሳቸውን ስህተት አምነው ከመቀበል ይልቅ ሌላ አካል ላይ ማላከክ ይቀላቸዋል። ተፈጥሯዊ ነው። መንግስት የሀገር ውስጥ አቋሚዎችን በሙሉ የግብጽ ቅጥረኞች አድርጎ ከፈረጀ ከእነሱ ጋር ቁጭ ብሎ የፖለቲካ ድርድርና ማሻሻያ ማድረግ አይጠበቅበትም ማለት ነው አይደል? ልክ ነሽ። ዋናው ቁም ነገር እሱ ነው። ተቃዋሚን እንደ ባዕድ ቅጥረኛ መፈረጅ መንግስቱን ከፖለቲካዊ እርቅና ሪፎርም ኃላፊነት ነጻ ያደርገዋል። ችግሩ የውጭ ነው ከተባለ መፍትሄውን በሀገር ውስጥ አይፈለግ። ይህ ደግሞ አሁን ወዳለንበት እጅግ አሳሳቢ የጸጥታ ቀውስ ያመጣናል። ወደዛ እንምጣ። መግቢያችን ላይ ወደ አነሳነው ከባድ ተቃርኖ ነው። በአንድ በኩል አምባሳደሩ በሀገር ውስጥ ያሉትን ታጣቂ ኃይሎች ማለትም ፋኖንና ኦነግ ሸኔን ሲገልጹ አቅም የሌላቸውም 4 ኪሎ ባዶ ቢሆን እንኳን መተው መያዝ የማይችሉ ዘራፊዎች ናቸው በማለት በከፍተኛ ሁኔታ ያጣጥሏቸዋል። በእሳቸው አገላለጽ እነዚህ ቡድኖች ምንም አይነት ስልጣዊ ወታደራዊ አቅም የላቸው፣ ግንባሮች ሊለጠጥ እንደሚችል ስጋታቸውን ይገልጻሉ። ከዚያም አልፎ እኮ በቅርብ ጊዜ በነበረው ጦርነት ከ600 ሺህ እስከ 1 ሚሊዮን ወጣቶች ማለቃቸውን በአደባባይ አምነዋል። ይህ እኮ አእምሮን የሚያናጋ ቁጥር ነው። አቅም የሌለው ዘራፊ እንዴት የሀገርን ጦር ያለጠጣል? እንዴትስ የ1 ሚሊዮን ዜጎችን ህይወት ይቀጥፋል? እኔ ይህ ስሌት ፈጽሞ አልገባኝም። ይህ ደግሞ አንድ ወሳኝ ጥያቄ ያስነሳል። ስሌቱም አይገባሽ እኮ መንግስት የገዛ ራሱን ተቃራኒው እያሳየን ስለሆነ ነው። የትንታኔ ሰነዱ ይህንን ነጥብ በጥልቀት ይመረምረዋል። ምን ይላል? አንድ መንግስት እንዴት አቅም የሌላቸው በሚላቸው ኃይሎች ሰራዊቱ ሊፈተን ይችላል? መልሱ አንድ ነው። መንግስት በሀገሪቱ ውስጥ ብቸኛው ህጋዊ ኃይል ባለቤትነትና የጸጥታ አስከባሪነቱን አጥቷል። ብቸኛው የኃይል ባለቤትነቱን አጥቷል ስትል ሞኖፖሊ ኦን ቫይለንስ የሚባለው ነው? በትክክል። ማለት መንግስት ሀገር የማስተዳደር አቅሙን እያጣ ነው ማለት ነው። ልክ ነሽ። የዘመናዊ መንግስት ዋነኛ መለያው እኮ በግዛት ውስጥ ጸጥታን የማስከበር ሙሉ መብትና አቅም መኖር ነው። አምባሳደሩ ኦነግ ሸኔን በኦሮሚያ እንደ ዘራፊ ቢያዩትም በአማራ ክልል ካለው ፋኖ ጋር ያለውንም ግጭት ቢያቃሉትም እውነታው ግን መንግስት በሀገሪቱ ሰፊ ክፍሎች ላይ የነበረውን ቁጥጥር ማጣቱ ነው የሚያረጋግጠው። የሰው ህይወት መጥፋትን በተመለከተ ደግሞ የትንታኔ ሰነዱ እጅግ የተነከረ ትችት ነው የሚያቀርበው። ምን ይላል ሰነዱ ስለዚህ አሰቃቂ ሞት ቁጥር? ከግማሽ ሚሊዮን በላይ ወጣቶች ማለቃቸው መንግስት የዜጎችን ደህንነት ማስጠበቅ እንዳልቻለ የሚያሳይ እጅግ የከፋ የመንግስት አስተዳደር ውድቀት ማሳያ መሆኑን ይገልጻል። በጣም ያሳዝናል። ራሱን ሰላም ፈላጊ አድርጎ የሚያቀርብ መንግስት ይህን ያህል ዜጎቹ በገዛ ሀገራቸው ሲያልቁበት ችግሩን አሁንም በውጭ ኃይሎች ላይ ብቻ ማላከኩ ተጠያቂነትን ከመሸሽ ውጪ ሌላ ትርጉም አይኖሩም ይላል ትንታኔው። ይህ እጅግ የሚሰቀጥጥ ነው። እናም ይህ ውስጣዊ የጸጥታ መደፍረስና የፖለቲካ ባዶነት አደገኛ ወደሆነ ከፍተኛ የቃላት ጦርነትና ዛቻ አምርጧል። አምባሳደሩ ጦርነቱ ከቀጠለ እና ቀጠናዊ መልክ ከያዘ ጂኦግራፊ ሊቀየር ይችላል ብለዋል። በጣም ከባድ ቃል ነው። ይባስ ብሎ እንደ ሱዳንና ኤርትራ ያሉ ጎረቤት መንግስታት ሊጠፉ ይችላሉ የሚል ከባድ ማስጠንቀቂያ ሰጥቷል። ማለትም የሀገራት ካርታ ዳግም ሊሳል ይችላል ነው ያሉት። እኔ እስከማውቀው ድረስ እንዲህ ያለ ዛቻ የሚሰማው እጅግ ሀያል ከሆኑና ዓለምን ከሚቆጣጠሩ መንግስታት ነው። ነገሩን ግን ከሌላ አቅጣጫ ብናየውስ? አምባሳደሩ ይህንን ዛቻ ያቀረቡት የኢትዮጵያን ጠንካራ ክንድ ለማሳየት አስቦ ሊሆን ይችላል። የትንታኔ ሰነዱ ግን ይህንን የሚያየው ፍጹም በተለየ መንገድ ነው። እንዴት? የትንካሬ ምልክት አይደለም ነው የሚለው? የትንካሬ ሳይሆን ከባድ የሆነ የመንግስት ተሰባሪነት ማሳያ ነው ይላል ሰነዱ። አስቤው የተረጋጋ በውስጡ ሰላም ያለው እና ጠንካራ ሆነ መንግስት የቀጠናውን ካርታ ዳግም ስለመሳል
እና ጎረቤት ሀገራትን ስለማጥፋት አይዝትም። እውነት ነው። እንዲህ አይነት ትንቢቶችን እና ዛቻዎችን የሚናገር መንግስት በሀገር ውስጥ ያለውን የጸጥታ መደፍረስ በዲፕሎማሲና በፖለቲካዊ መፍትሄ ማረጋጋት ተስኖት ሁሉንም ነገር ወደ አጠቃላይ ቀጠናዊ ጦርነት ለማስፋት የተገደደ መንግስት መሆኑን ነው የሚያሳየው። የሀገር ውስጥ እሳቱን ማጥፋት ሲያቅተው እሳቱን ወደ ጎረቤቶች ለማዳረስ መሞከር። በሌላ በኩል ደግሞ እኚሁ አምባሳደር ራሳቸው በትግራይ በተደረጉ ህዝባዊ ስብሰባዎች ላይ ህዝቡ ያለውን አቋም አንስተው ጠቅሷል። ምን አሉ እዛ ላይ? ህዝቡ በግልጽ ጦርነት አንፈልግም፣ ይበቃናል፣ የቆሰልነው ቁስላችን አልዳነም በማለት መናገሩን አምነዋል። አየሽ፣ ይህ እኮ ሌላኛው ተቃርኖ ነው። ልክ ነህ። እንግዲህ እዩት። በአንድ በኩል አመራሩ ጂኦግራፊ የሚቀይርና ሀገራትን የሚያጠፋ ጦርነት ዛቻ ያሰማል። በሌላ በኩል ደግሞ መሬት ላይ ያለው ህዝብ ጦርነት ሰልችቶናል፣ ቆስለናል እያለ ይለምናል። ይህ ሁኔታ የችግሩን ጥልቀት ቁልጭ አድርጎ ያሳያል። በሃርድኮር ወይም ጽንፈኛ በሆኑ የፖለቲካና የወታደራዊ አመራሮች እና ሰላም በጠማው ጦርነት በሰለቸው ህዝብ መካከል ያለውን እጅግ ሰፊ የፍላጎት ልዩነት ያሳያል። ፍጹም የተለያየ ዓለም ውስጥ ነው ያሉት። አዎ፣ አመራሮቹ በካርታ ላይ የከተማውን ጂኦፖለቲካ ለመቀየር ሲያስቡና ለጦርነት ሲዘጋጁ፣ ህዝቡ ግን የፖለቲካ እርቅን፣ ሰላምን እና የዕለት ተዕለት ኑሮውን መምራት የሚያስችለውን መሰረታዊ ደህንነት እየጠየቀ ነው። ሰነዱ እንደሚያጠቃልለው የህዝቡ እውነተኛ የልብ ትርታ ከፖለቲከኞች የኃይል እርምጃና የጦርነት ዲስኮር ጋር ፈጽሞ ተራርቋል። ታዲያ የዚህ ሁሉ ማጠቃለያ ምንድን ነው? አድማጮቻችን ምን ይዘው ይውጡ? የዛሬው ጥልቅ ዳሰሳ ሁለት ፍጹም የተለያዩ ዓለማትን አሳይተናል። አንደኛው ዓለም አምባሳደሩ ያቀረቡት ኦፊሻላዊ ትርክት ነው። በዚህ ትርክት መንግስት ራሱን እንደ ሰላም ፈላጊ አድርጎ ያቀርባል። በአገሪቱ ላለው ከውስጥ በሙሉ የውጭ ጠላቶችን በተለይም ግብፅና የውስጥ ታጣቂዎችን ክህደት ብቻ ጠያቂ ያደርጋል። አዎ፣ ችግሩ ያለው ከውጭ ነው የሚል ጠንካራ መከላከያ ነው። በትክክል። ሁለተኛው ዓለም ደግሞ የትንታኔ ሰነዱ ያሳየን እውነታ ነው። ይሄ እይታ ሀገሪቱ በውስጣዊ የፖለቲካ መከፋፈል፣ ዜጎችን ከጥቃት ባለመጠበቅ፣ የመከላከያ ሰራዊት ከአቅም በላይ በመለጠቱ እና መንግስት ማዕከላዊ ቁጥጥሩን በማጣቱ ምክንያት እጅግ አደገኛ ወደሆነ የመፈረካከስ አፋፍ ላይ መድረሷን ይገልጻል። ችግሩ ያለው ከውስጥ እንጂ ከውጭ አይደለም የሚል ሞጋች ሀሳብ ነው። ትክክለኛ ማጠቃለያ ነው። የፖለቲካ ትርክቶች የቱንም ያህል በቃላት ቢዋቡ የብዙ መቶ ሺህ ዜጎችን ህይወት መጥፋት እና የፖለቲካ ክፍተቶች የፈጠሩትን እውነተኛ ቀውስ መሸፈን አይችሉም። ልክ ነህ። መፍትሄው የሚመጣው ሌላ አቃል ላይ ጣት ከመቀሰር ይልቅ የውስጥ ችግሮችን በድፍረት አምኖ በመቀበልና ሁሉን አሳታፊ የፖለቲካ እርቅ በማድረግ ብቻ መሆኑን የትንታኔ ሰነዱ አበክሮ ያሳስባል። እንግዲህ አድማጮቻችን ዛሬ ያነሳናቸው ሀሳቦች እጅግ ከባድና ውስብስብ ናቸው። ዳሰሳችንን ስንቋጭ ግን አንድ አነቃቂ ሀሳብ ላንሳ። ቀጥይ። ማንኛውም ሰው ራሱን ሊጠይቀው የሚገባ ጉዳይ ነው። አንድ ከባድ የውስጥ ደም መፈሰስ ያጋጠመው ታካሚ ወደ ሐኪም ቤት ቢሄድ እና ሐኪሙ ችግሩ የመጣው ከጎረቤት አየር ነው፣ ጎረቤትን ካልጠጣላ አትድንም ብሎ ቢነግረው ታካሚው ሊድን ይችላል? በጭራሽ። አዎ፣ ውስጣዊ ደም መፈሰስ ካልቆመ በስተቀር ታካሚው ህይወቱን ያጣ። በተመሳሳይ ሁኔታ አንድ መንግስት ለሚያጋጠሙት ቀውሶችና እልቂቶች በሙሉ የውጭ ሴረኞችና የውጭ ሀገራትን ብቻ ተጠያቂ የሚያደርግ ከሆነ እውነተኛውን የሀገር ውስጥ የፖለቲካ እርቅና የዜጎችን የቆሰለ ልብ የመጠገን ስራ መስራት እንዴት ይቻለዋል? የችግሩን እውነተኛ የውስጥ ስር መሰረት ማመን ካልተቻለ ፈውሱ ከየት ይመጣል? እጅግ ጠንካራ ጥያቄ ነው። ይህ ጥያቄ የዛሬው ዳሰሳችን ለሁላችንም ትቶት የሚያልፍ የቤት ስራ ነው። ጊዜያችሁን ሰጣችሁ ይህንን ጥልቅ ትንታኔ ስለተከታተላችሁ ከልብ እናመሰግናለን። በሌላ አሳሳቢና ጥልቅ ዳሰሳ እስክንገናኝ ቸርን ሰንብት።